ሰላም እንዴት ናችሁ? የደቤቲው ነው 12ኛ ክፍሎች እንግዲህ ከእናንተ ጋር በመሆን ወሳኝ የተባሉትን ኢንፎርሜሽን እያደረስናችሁ እንገኛለን። እናንተም ሼር እያደረጋችሁ ለጓደኞቻችሁ አድርሷቸው። እንግዲህ እንደሚታወቀው ፈተናችሁ ኦልሞስት 90 ቀን አካባቢ ነው የቀረው ማለት ነው። እንግዲህ በዚህ በ90 ቀን ውስጥ እንዴት ነው ራሳችሁ ላይ ሰርታችሁ ራሳችሁን ቀይራችሁ እንዴት ነው መዘጋጀት የምትችሉት የሚለውን ሲስተም ነው ማሳያችሁ ማለት ነው። እንግዲህ እኔ ጅማ ዩኒቨርሲቲ ተማሪ ነኝ እና እንዴት ነው በዚህ በ90 ቀን ውስጥ መዘጋጀት የምትችሉት የሚለውን ለማየት አንደኛ ነገር ራሳችሁን መቀየር አለባችሁ። ይሄ ማለት ምንድነው? ከሶሻል ሚዲያ ራቁ። ከሶሻል ሚዲያ ማለት ከመረጃ ከሚያደርሷችሁ ሳይሆን ከቲክቶክ ምናምን ራቁ። ቲክቶክን አጥፉ። ችግር የለም በኋላ መልሳችሁ ትኖታላችሁ። ፓስወርዳችሁን ያዙና አጥፉት። ምክንያቱም አይጠቅማችሁም። ራሳችሁ ቼንጅ እንዳታመጡ የሚያደርጋችሁ ነገር ነው እና ራሳችሁ ላይ ስሩ። ዴይሊ በቃ ኢፈርት አውጡ። ዴይሊ እኔ ሞቲቬት እያደረግኳችሁ ሳይሆን ያለፉበትን ነገር ነው ማለት ነው። ሲስተማቲክ የሆነውን ነገር ነው የምነግራችሁ። ስታነቡ ምንድነው ማሰብ ያለባችሁ ወስናችሁ? እኔ እኮ የቀረኝ እቺ 90 ቀን ናት። ስለዚህ ለፈተናው ያ ሁሉ ለፍቼ የቀረች 90 ቀን ናት። እቺ 90 ቀን አላባክናትም፣ መጥቼ እዚህ ደርሼ አላባክናትም የሚል ስትራቴጂ ተጠቅማችሁ እንደዛ በታጠኑ በጣም አሪፍ ነው። እና ጠዋት ስትነሱ ለምሳሌ እነ ማትስ እና እነ ፊዚክስ ማትስ እና ኬሚስትሪ ከባድ የሚባሉት ኮርሶች ጠዋት ላይ ፊቱን አድርጋችሁ አጥፉ። እነሱ ጠዋት ላይ ሞቲቬት ሆኑ እና ሲጀምሩ በነገራችን ላይ ሞቲቬት ሆኑ ለራሳችሁ። እኛ አይደለም ሞቲቬት እናደርጋለን፣ ለራሳችሁ ሞቲቬት ሆኑና ጀምሩት። ከዛ በኋላ ከሰዓት ደግሞ እንደዛ ያሉትን በቀን እስከ 2 ሳብጀክት እያደረጋችሁ እቺ 90 ቀን ከፋፍሉትና እንደዛ ቀኑ ጠጋ ባለ ቁጥር ደግሞ እናንተ ጠንክር እያላችሁ ትሄዳላችሁ ማለት ነው። ፈተና እየሰራችሁ ትሄዳላችሁ። እና ጎበዝ ተማሪዎች የሚሰሩት ነገር ምንድነው? እኛ ያው እንደሚታወቀው ሁሉን ነገር ማጥናት ጊዜ ሰጠነው ሁሉን ነገር ካላጠና እንደዛ አይደለም። ግን ጎበዝ ተማሪ ምንድነው የሚሰራው? ኢቨን እዚህ ዩኒቨርሲቲ ራሱ ምንድነው የሚሰራው? በቃ ትንሽ ሰዓት ሰጥቶ በአንድ ሁሉንም ሳይሆን የሚያጠናው ያቀጣል፣ ቦታዋን ያቀጣል። እናንተም አሁን ሁሉም እንደማይመጣ ታውቃላችሁ አይደለም? ትራንስሌት ሁሉም እንደማይመጣ እኮ ይታወቃል። አንዳንድ አሁን መጽሐፍ ላይ ዝም ብለው የሆኑ ኮንሰፕቶች አሉ። እነሱ እንደማይመጡ እንደዚሁ ታውቃላችሁ። ልክ እንደዛው የሚመጣውንም እንደዛው አውቃችሁ እዛ ቦታ ትኩረት ማድረግ አለባችሁ። እና ትኩረት ለማድረግ ደግሞ አንድ ቦታ ፈተናውን ከኋላ ሪፈር ማድረግ። ፈተናውን ስታዩት ደጋግማችሁ በሰራችሁ ቁጥር የቱ ኤሪያ በአብዛኛው እንደሚመጣ ታውቃላችሁ ማለት ነው። እና ጎበዝ ተማሪ የሚሰራው ነገር ይሄ ነው፣ እንዳትሸወዱ። ትንሽ ሰዓት ለራሱ ይሰጣል። ፖይንቷ ላይ እዛ ላይ በጣም ፎከስ አድርጎ ያጠናዋል። ከዛ ካጠናው በኋላ ጥያቄ ይሰራበታል። እና ሁለተኛ ደግሞ ምንድነው የሚያደርገው? ሪቫይዝ ያደርጋል። ጎበዝ ተማሪ የሚያደርገው ይላል ሪቫይዝ። በጣም ለእናንተ ወሳኙ ነገር ነው ሪቪዥን ማለት ነው። ለምንድነው አንዴ አጠናን ብላችሁ እናንተ ካላባችሁ ታይምሯችሁ ሊሸውዳችሁ ይችላል። ሪቫይዝ ባረጋችሁ ቁጥር ደግሞ ያንን ነገር የመሸምደዳችሁ አቅማችሁ እየጨመረ ስለሚሄድ ሪቫይዝ አድርጉ እና እስከ ፈተና ድረስ ወሳኝ የሆነውን ነገር ለእናንተ አደርሳችኋለሁ። ይህን ቤት ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር እያደረጋችሁ ለጓደኞቻችሁ ለ12ኛ ተከታታይ አድርሱልን። ቀጣይ ቪዲዮ ነው።